የዚች ሀገር መንግስት ለነዋሪዎቹ ልጅ እንዲወልዱ እንዲሁም አሪፍ የጋብቻ ኑሮ እንዲኖራቸው ያበረታታል። ነገር ግን ነዋሪዎቹ አይቀበሉትም። ልጆች አይወልዱም። ወጣቶቹ ጋብቻን ይፈራሉ። አዛውንቶች ብቻቸውን ይሞታሉ። ይች ሀገር ጦርነት የለባትም፣ ቸነፈር የለባትም፣ ረሃብ የለባትም። ነገር ግን ህዝቧ ቀስ በቀስ እየጠፋ ነው። ይች ሀገር ጃፓን ትባላለች። ዓለም ሁሉ ያደንቃቸዋል፣ ቴክኖሎጂያቸው፣ ምግባቸው፣ ጥበባቸው። ነገር ግን ጃፓን ትልቅ ቀውስ ውስጥ ናት። ጃፓን በፓስፊክ ውቅያኖስ ምስራቅ ትገኛለች። 4 ዋና ደሴቶች አላት እና 6800 ትናንሽ ደሴቶች። ቻይና፣ ኮሪያ፣ ሩሲያ ጎረቤቶቿ ናቸው። ህዝቧ 125 ሚሊዮን ነበር። ዛሬ ግን 124 ሚሊዮን ነው። እስከ 2050 100 ሚሊዮን ይሆናል ተብሎ ይገመታል። በ2100 ደግሞ 60 ሚሊዮን እንደሚሆን ግምት ተቀምጧል። ህዝብ እየቀነሰ ነው፣ ያለ ጦርነት፣ ያለ ቸነፈር። ሰዎቹም ልጅ አይፈልጉም። ዋና ከተማዋ ቶኪዮ በዓለም ትልቋ ከተማ ናት። የ37 ሚሊዮን ህዝብ መኖሪያ። ጎዳናዎቿ ንጹህ ናቸው፣ እንዲሁም ጸጥ ያሉ። ባቡሮች ለሰከንድ እንኳን አይዘገዩም። ወንጀልም በጭራሽ አይሰራባትም። ነገር ግን ሰዎቹ ብቸኞች ናቸው። እያንዳንዱ አገልግሎቶች ለአንድ ሰው ብቻ የታሰቡ ናቸው። ማለትም ምግብ ቤቶች የሚያዘጋጇቸው ወንበር ለአንድ ሰው ብቻ በማሰብ ነው። ጋብቻ አብዛኞቹ አያስቡትም። ልጅ ብዙ ወጣቶች አይፈልጉም። ነገር ግን በጃፓን ስራ ህይወት ነው። ወጣት ጃፓናዊ በቀን ከ12 እስከ 16 ሰዓት ይሰራል፣ ቅዳሜም እሁድም ጨምሮ። ካሮሺ የሚባል ቃል አላቸው። ትርጉሙም ከስራ ብዛት መሞት ነው። ዓመት ከዓመት በሺዎች የሚቆጠሩ ሰዎች በስራ ብዛት ይሞታሉ። ማንኛውም ጃፓናዊ ወጣት ጋብቻን ሲያስብ በጭንቀት ይሞላል። ምክንያቱም ቤት ያስፈልገዋል፣ ውድ ነው። ልጅ ያስፈልገዋል፣ ትምህርት ቤትም ውድ ነው። ሚስት ወይ ደግሞ ባል ስራ ፍቃድ ማሳጣት የሚባል ትልቅ ጉዳይ አለ። ስለዚህ ብዙዎቹ ለብቻቸው መኖር ይመርጣሉ። ይህንን ነገር ለመቀነስ እና የህዝቡን ቁጥር ለመጨመር መንግስትም ገንዘብ በመስጠት ሞክሯል። ልጅ እንዲወልዱ እያበረታታ ነበር። ሆኖም በጃፓን ተቀባይነት አላገኘም። በአፍሪካ ሌላ ታሪክ አለ። ህዝቦቹ በፍጥነት ይጨምራሉ። 2050 አፍሪካ 2.5 ቢሊዮን ህዝብ ይኖራታል። ከጃፓን ጋር ሲነጻጸር ጃፓን ህዝቡ ያረጀ ነው። አፍሪካ ህዝቡ ወጣት ነው። ጃፓን ሰራተኛ ፍለጋ አፍሪካ ትሄዳለች። ኢትዮጵያ፣ ጃፓን ሄደው ይሰራሉ። ስለዚህ የጃፓን ቀውስ ለአፍሪካ እድል ሊሆን ይችላል። ጃፓን የጥበብ የቴክኖሎጂ መገኛ ሀብታም ሀገር ነች። ሆኖም ግን የህዝቧን ቁጥር ለመጨመር ቴክኖሎጂዋም ሆነ ሀብቷ ሊጠቅማት አልቻለም። ስለዚህም በአብዛኛው ጊዜ ጃፓን ከአፍሪካ ወጣቶች መጥተው የጃፓንን ሴቶች እንዲያገቡ ትማጸናለች። ለዚሁም ብዙ አይነት አሰራሮች አሉት። ሆኖም ግን ሁሉም ጊዜ ይህ አይነት መንገድ ክፍት አይደለም። ብዙ ኢትዮጵያውያን በጃፓን ይኖራሉ፣ በመስራት ብቻ ራሳቸውን ለማስተዳደር። በዚች ምድር የጃፓንን ቋሚ ወረቀትና ዜግነት አያገኙም። ምክንያቱም ጃፓን ዜግነቷ ለማንም አሳልፍ አትሰጥም። ሆኖም ግን ኢትዮጵያውያን በሁሉም መዳረሻቸው በታታሪነት ያገለግላሉ። ለዚሁም ተመራጭ ያደርጋቸዋል። ጃፓንም እነዚህን አይነት ሁኔታዎችን በማመልከት ለሌላ የአፍሪካ ሀገራቶችን የሥራ ዕድል ትሰጣለች። ብዙ ሰዎች ክፍት የሥራ ዕድል አላቸው። አብዛኛው ግን ሌላ ዌስተርን ነው የሚያስበው፣ ምዕራባውያን ብቻ ነው የሚመለከተው። ሆኖም ግን ጃፓን ለኢትዮጵያውያን በጣም ተመቺና
ተስማሚ ሀገር ናት። ጃፓን ዓለምን ብዙ ነገር አስተምራለች። ዲሲፕሊን፣ ጥራት፣ ታታሪነት። ነገር ግን አንድ ነገር ዘንግታለች። ሰው ማሽን አይደለም። ሰው ቤተሰብ፣ ፍቅር፣ እረፍት ይፈልጋል። ሀገር ያለ ህዝብ ምን ትሆናለች? ጃፓን ዛሬ ለዚህ ጥያቄ መልስ ትሻለች። ዓለምም ለዚህኛው ጥያቄ መልሱን ትጠባበቃለች።